ሰላም ሰላም ቤተሰብ እርሻ መተን ነው። እርሻ ቦታ ነው ይሄ 15 seconds na yon. Oh, picture, የአበባ እርሻ ቦታ እንዴት እንደሚያምር በጣም ነው የሚያምረው ውዶቼ። ጉብኝት ላይ ነን ማለት ነው። እንዴት ናችሁ? አያምርም? አበባ መቼስ የማያስደስተው ማንም የለም። ልዩ ነው፣ ልዩ ነው፣ ልዩ ነው። ይሄ ገና እንትኑ ነው ችግኙ ነው። ዋው ውጡ ራሱ አይልም። በቃ እዚህ ቢቀርስ ምን አባት ሆነ ስናተላላችሁ ባይበላስ ባይጠጣስ እዚህ ለጥ ቢባልስ ለብሰቀላችሁ እንጂ ማውነውን እንዳትሉ እና እንዴት እንደሚያምር በጣም ነው ደስ የሚለው ቤተሰቦቼ። እና ያው ላይናችን ደስታ ስንስጠው ላይናችን ደስታ እረፍ የሚያደርግ እንደዚህ ዋው ዋው ልዩ ነው የአበባ እርሻ። ዋው 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 የጉብኝታችን አንዱ አካል ነበር እርሻ ቦታ። እንዲህ ባለው ምክንያት እዚህ ተገኝተናል ማለት ነው። እንዴት እንደሚያምር ልነግራችሁ አልችልም። ይሄ ሁላ ነገር እኮ ኢትዮጵያ አለ። እንደውም ታውቃላችሁ በጣም እኮ በቀላል ሁኔታ ነው ኢትዮጵያ የሚበቅለው። እኔ በእውነት ነው የምላችሁ እንደዚህ ጎረቤትም ግቢያችንም ምናምን እንደዚህ አይነት አበባዎች እንደዚህ አይነት አትክልቶች በቃ ዝም ብለው ነው የሚበቅሉት። የሚገርማችሁ ያው ይሄን ታውቃላችሁ የትም ቦታ ኢትዮጵያ የትም ቦታ የሚበቅል ነገር ነው። እናቴ ሰው ሀገር እንደ ብርቅ ይውላችሁ እርሻ ቦታ መተን ጎበኘነ ብንላችሁ ምንም አይመስላችሁም ማለት እና ግን ግሩም ነው በእውነት። ኦ ማይ ገነስ በጣም ነው የሚያምረው። ያው ሰዎቹ የተንጫጫ ነው፣ ምንም ማድረግ አይቻልም። ለምን ታውቋቸዋላችሁ? ካልተንጫጫ ሆነላቸው እነዚህ ሰዎች በተለይማ ከተገናኙ አንድ ላይ በቃ ቻቻቻቻቻ ቺቺቺቺቺ ካላሉ አይሆንም። ስለዚህ ምን ማድረግ ይቻላል? ብቻ ጉብኝታችንን እየቀጠልን እነሱም እንዳሻቸው የሆኑ እኛም ዋው እንዴት እንደሚያምር በጣም ነው የሚያምረው። ጌታ ብቻ ነው የአበባ ስቀርጽ እንዳይጠፉብኝና እንዳያርፉት ትንሽ እኮ ከጨዋታቸው ራሱ ለቀቀል በል ብዬ ወደዚህ መጥቻለሁ። በጣም ነው የሚያምረው፣ ግን ግሩፖች የጥለውኝ እንዳይጠፉ አብረውኝ ለመጎብኘት የመጡ ሰዎች ሌላ ሰዎች መጡ። እንግዲህ አሁን የማየው ይሄ ሌላ ህዝብ ነው። ጉድ ፈላ። የት ነሽ አትሉ? ዌር አር ዩ አይሉኝም እንዴ? ግን ጥለውኝ አይሄዱ። ቢያንስ ምን አለ 5 ደቂቃ እንኳን የምለው እንጂ ተው እንጂ ቀረጻው። Hey guys, where are you? Everyone is out?
You don't know? የመጠፋፋት ያለ እኔ ብቻ አይደለሁም የጠፋሁት እናንተ ሌሎችም ጠፍተዋል። ይሄ እንኳን ይኸውላችሁ ይሄ ራሱ ማለት ነው በእውነት እኔ ቤታችን እንደዚህ ናና እንደ እንትን ነው እንደ ሙጃ ነው የሚታጨደው። እዚህ ያው ታውቃላችሁ ይሸጣል፣ ለሻይም ለሰላጣም ለሁሉም ነገር ይሆናል። በጣም እንትን ነው። ያው ከዚህ በኋላ እኛም ማጭደን አንጥልም ማለት ነው። ግን እኛ ሀገር ሳይለፋበት በቀላሉ የሚበቅሉ ነገሮች ሰው ሀገር እንዲህ ብርቅ ድንቅ ሆነው ስታዩ አይገርማችሁም? እና አሁን ናናችንን በጥንቃቄ ይዘን ሰላጣችንን እንበላለን። ሰዎች ሻይ እንኳን ኢትዮጵያ የታወቀ ነው ይጠጣል። ግን ሰላጣ ነው አዲስ ከሰው ሀገር ያየ ነው። ሰላጣም ላይ ይገባል። በጣም ለጤና በጣም ጠቃሚ ነው። ደግሞ እንግዲህ የፀጉር ባለበት የሆኑቶቻችን ለፀጉርም በጣም አሪፍ ነው እያሉ ነው። እንዲህና እንዳያልን እንግዲህ እንጠቀምበታለን ማለት ነው። ዋው ባተክፈጅ አይገርምም? ይሄ ነገር ምንድን ነበር? እኛ ግን እኮ ጸበለስ የምንለው ነገር ነው አይደል? ይሄ ነገር ያው እነሱ የማይበሉት ነገር የለም ሲጀመር። እነሱ ስል ሁሉም ዓለም ነው። አረቦች ምናምን ወይ ደግሞ ነጮች ብቻ ምናምን አይደለም። ከኛ ከኢትዮጵያውያን ውጪ ምግብ የሚመርጥ ራሱን አይቻላል። እውነት ለመናገር አትክልትም ይሁን ቅጠላ ቅጠልም ይሁን ስጋም ይሁን የባህር ነገርም ይሁን ከመብላት ወደ ኋላ አይሉም። ወይ ይሄንን አላሳያችሁም ነበር? ሶሪ መጀመሪያ ጎበኘ ነው ይሄንን ስለሆነ ነው። ስትሮበሪ ይኸውላችሁ። እስኪ አንዴት እንዳያመልጡኝ ፍሬንዶቼ፣ ስትሮበሪዋን ላሳያችሁና ያ ስትሮበሪ ያስቡት እንደዚህ ገና ነው በእርግጥ ግን ስትሮበሪ በዚህ መልኩ ማለት ነው። ኪሎ 3 ዲናር ነው ብለዋል። እንግዲህ ከዚህ ከግብርናው ማዕከል ከውጭ ደግሞ እንዴት ሊሆን ነው ያስብላል። ለማናቸውም የዛሬው ውሌ ይሄንን ይመስላል። የእርሻ ቦታ ነው የመጨረሻ ጉብኝታችን። ሰላም ሆኖ ሌላ ጊዜ ሌላ ነገር ይመጣል። ባይ ባይ።